የሶስት ልጆች እናት ነኝ። አባታቸው ከሞተ ሶስት ልጆችን እኔ ብቻዬን ነው ማሳደጋቸው። ከዛም በኋላ እየኖርኩ ያለ በመሃል ላይ ጎርፍ ገብቶ ቤቴን ሁላ እንዳለ ወሰንትን የቤት ዕቃዬን ወሰደብኝ። ልጆችም በቃ ትልቁ ልጄ በተለይ ጎርፉ ከገባ በኋላ አይምሮ ጥሩ አይደለም። ጎርፉ 2017 ነሐሴ 2 ነው የገባብኝ ከቀኑ 7 ሰዓት ላይ ማለት ነው። በሰዓቱ ነው ቤት ውስጥ አልነበርኩም፣ ልጆቼም አልነበሩም። ይመጣል ጎርፍ ይመጣል፣ ከዘነበ ጎርፍ ይመጣል የሚለው ነገር ልጆቼን ሌላ ቦታ አድርጌ ነበር ስራ የምሄደው። አሁን ባለው በጦርነቱ ምክንያት ነው የሁለቱን ልጆችን እናት ያጣሁት። እሷን ሳጣ እንዳለ ቤቱን እንኳን ልዝጋው እኔ ትዝ አይለኝም። ዝም ብዬ ሁለቱንም ልጆች ይዤ በዛ ብን ብዬ ዝም ብዬ ወደዚህ መጣሁ። በእኔ የደረሰብኝ አሁን በጦርነት ምክንያት ሃይምሮዬን ታምሜ ነው ያለሁት። ልጄን ሌሊት ማታለው በተነሳብኝ ጊዜ ለምን ሳልክልተኛበት ብዬ የምመታበት ቀን አለኝ። ያመኛል። እሱ ነገር በራሴን ሳስበው ያመኛል። ለምን ይሄ ልጅ ጦርነትን እሱ አላመጣብኝም። የመጣንበት ዓላማ የአእምሮ ጤና ቀንን ማክበር ነው። በዘንድሮው መርህ ቃሉ በአብዛኛው አስከፊ ሁኔታ የገጠማቸው ሰዎች የአደጋ ባለበት አካባቢ ክስተቶች ተፈጥሯዊም ሆነ ሰው ሰራሽ ክስተቶች አስከፊ ሁኔታዎች በተፈጠሩ በኋላ ሰዎች የአእምሮ ጤና ሕክምና ያገኛሉ ወይ? ለራሳቸውስ ምንድነው የሚያደርጉት? ተደራሽነቱስ አለ ወይ? የምክክር አገልግሎት ሌላም ሕክምና ተደራሽነት አለ ወይ የሚለውን የእናንተን ባሳተፈ መንገድ ማክበር ነው የፈለግነው። ጎርፍ ሲፈጠርብኝ እኔ ጓደኛዬ ጋር ነው ሰብስባ ልጆችንም እኔንም ሰብስባ ያስቀመጠችኝ የገዛ ጓደኛዬ ናት። ጭንቀቴንም ማካፍላትም ጓደኛዬ ጋር ነው ሂጄ አይምሮዬም እንዲያርፍ ማለት ነው። ጓደኛዬ ጋር ነው ሂጄ ማማከራት። አዘን ያስተከዘው ጎረቤት ስታወጋ ጎረቤት ሲያወጋው አዘኑ ያን እየሰማ ጥቂት ይበተንለታል፣ የታፈነው ልቡ ይፍታታለታል። አሁን እኔ ባለቤቴ ያማታል። ሲያማት ግን ወደ ሕክምናም ሲሄዱት ሐኪሙ አያድንም። እንደገና ሰው ደግሞ በሽታውን አያውቅም። ሰውም እንዳይረዳ የቸገረ ጸበል ስንል ከጸበል አንዳንድ ጊዜ ስትሄድ ያን አሁን ማንም የሚያውቅልን የለም። ቡና እያፈሉ ነው። የአካባቢ ሰው ተሰብስበዋል። ለተጨነቀችው፣ ላዘነችው፣ ላዘነው ሊሆን ይችላል ወይ ለታመመችውም ሊሆን ይችላል። ከዛ ነገሯ እንድትወጣ ውይይት እያደረጉ ነው። ስትወያዩ ችግሩን ስትነጋገሩ እርስ በርሳችሁ ከአእምሮ ላይ ከተፈጠረ ጫና አንጻር ምን ገጠመኝ ምን ገጠመው ሚለው ላይ ከዛ እኛ ብልህ ማህበረሰብ ነን አይደለ? ችግራችንን እስከዛሬ በራሳችን እየፈታን የመጣነን አይደለ? እሱን እንድናዳብር እሱን እንድንለማመድ ተፈልጎ ነው ይሄን የምናደርገው። እኔ እንደውም በቃ ዝም ብዬ ልጆቼን ይዤ ወደ ገጠር ልሄድ ነበረ። ማለት ምንም መፍትሄ የለም፣ ምንም የለኝም። 5000 ብር ከየት አምጥቼ እከፍላለሁ? ከዛ አንድ ጎረቤት መግባባት ነበረች። ልፍ ካሉ ልፍ ይገኛል፣ ተበዳድረን እንክፈልና ልጆቹን ሰብስቢያቸው። እንደውም ልጆቹ ተነጣጥለው ማደር እንኳን እኔ አንድ ቤት እሷ አንድ ቤት ስታድር ትንሹም ቢያለ እህቴ ፈልጋለሁ አለ እና ልፍ ካሉ ልፍ ይገኛል፣ ካንዱ ቤት እንትን እንልና ትሰሪያለሽ፣ እግዚአብሔር ደግሞ የሚያመጣው አያውቅም ብላ እንደውም 5000 ብር እሷ ናት አውጥታ ቀስ ብለሽ ትከፍኛለሽ ብላ ማለት ነው። በቀጭን ጎዳና ይጓዛል ባቡር፣ ትግስት ያስፈልጋል ሁሉም ነገር። ግን ወደ ራሴ ለመመለስ በጣም ብዙ ጊዜ ፈጅቶብኛል። ለልጆቼ እያስመሰልኩኝ እንዳልተቸገርኩኝ እንደ ዞር ብዬ ሳለቅስ ወላ ልጆቼ ፊት አላለቅስም ነበረ። መፍትሄማ ሲሰበሰብ የጤና ሁኔታ ይሄ ይሆናል፣ ይሄ ቢያረጉት ይሄ መድኃኒት ይገኛዋል፣ ይሄ ይሆናል ውይይት አለው። እናት አባት እንኳን መክሮ ያስረዳን እንኳን መንግስት። ግን ከምንም በላይ እናት ጠንካራ መሆን አለባት። የሰውን ድጋፍ ባትጠብቅም እናት ጠንካራ መሆን አለባት። ቡና ዙሪያ ላይ በመሆን እዛ ችግር ላይ
በደንብ ተወራ። ከዛ ያን ችግር እንዴት እንደሚቀረፍ ህብረተሰቡ ራሱ የተለያዩ ምክሮች ወደ ሳይካትሪስት ሂድ፣ ወደ ሆስፒታል ሂድ፣ ወደ ክሊኒክ ሂድ፣ ሜዲቴት አርግ ነው፣ ቤተክርስቲያን ሂድ፣ ጸበል ሂድ፣ በተለያየ ኮፒንግ ሜካኒዝም ሶሻል ሰፖርት አግኝ ሚል ምክር ሰጡ። እዛ ላይ ከሳይካትሪ ዲፓርትመንት የመጡ ሐኪሞችም የፒኤችዲ ተማሪዎችም የየራሳቸውን የአድቮኬሲ ስራ ሰሩ። ፈርዘር አድቮኬሲውን በጣም ለሰው በሚገባ መልክ ለመጨረስ ድራማና ግጥም እንዲያነቡ ተደርጎ በጣም ፓርቲሲፓተሪ የነበሩ ሰዎች ግጥምና ድራማ እንዲሰሩ ተደርጎ መጨረሻ ላይ ምሳ በልተን ተለያየን። እኔ እኮ እየሰራሁ ነው። እኔ ላንቺ አንሳለሁ። ደህና ናችሁ? እግዚአብሔር ይመስገን። ማዘር እስኪ ማዘር ተቆጫት፣ እምቢ አለች። ልጁን እየመታችሁ ነው። ለይ ደግሞ ትመታዋለች። ለምን ያለቅሳል ትላለች። ጠዋት ይዘሽው አትውጪ ስላት እምቢ አለች። እስኪ ንገሪያት። የጭንቅላት እንትን የሚከታተሉኝ ሰዎች አመሰግናለሁ። ልጄን ይዤ መኪና ውስጥ እንዳልገባ ብዙ ረድተውኛል። በጣም ለብዙ ጊዜ ተከታትለውኝ መክረውኝ እዚህ አድርሰውኛል። አመሰግናለሁ። የምበላው ሁሉ አጥቼ አንድ ቢጃማ ለብሼ ነበር የሚሄደው። ብዙ የኛ ማህበረሰብ ከመቶ የተወሰነ 80% ሊሆን ይችላል የአእምሮ ጤና ላይ በጣም ትኩረት አድርጎ አይሰራም። ያለ አእምሮ ጤና ደግሞ ጤና እንደሌለ ለመናገር ነው። ከዚያ ጭንቀት ወጠነ እዚህ ጋር እንደማንኛውም ሰው ለብሰን አምረን ደምቀን እንደዚህ አምረን ከእናንተ ጋር መወያየታችን በጣም ያስደስቶኛል። እኔ እግዚአብሔር ይስጥልኝ በውል እያስፋፋ ከዚህ ላሉት ለሰጠኝ በተስፋ ላለሁ